እሺ እንደው መጀመሪያ አንድ ሁለት ጥያቄዎች አጠቃላይ የሆኑ ጥያቄዎች ቶሎ ቶሎ ብዬ ላንሳ ከፊታችን ገለል እንድናደርጋቸው ያክልና እንግዲህ አሁን ላይ ፕሬዝደንትነትህ ከሁለት አኳያ ተቃውሞ የቀረበበት ይመስላል። አንደኛው የስልጣን የመጀመሪያው ዘመን አብቅቷል የሚል ነው። ሁለተኛው ደግሞ በተገቢ የህግ አዋጅ የተራዘመ አይደለም፣ እኛም አልተሳተፍንም በሚል የሚቀርብ ተቃውሞ ነው። ወደ ዝርዝሩ እንመጣለን። ግን ዛሬ የካቢኔ ስብሰባ ስለነበራችሁ አሁን ያንተ ካቢኔ ያንተን ፕሬዝደንትነት ይቀበላል? እንዴት ነው አንተ የምታስበው? ዛሬ የጊዜያዊ አስተዳደር ፕሬዝደንት አንተ ነህ ወይስ ምንድን ነው በዚህ በኩል ያለው ያንተ መረዳት? አሁን ራሱ ከካቢኔ ስብሰባ ነው የመጣሁት አዎ እና ካቢኔው ከመጀመሪያውም ያው የመንግስት ስራ ነው የምትሰራው። አሁንም የመንግስት ስራ ነው ሰርቼ የመጣሁት። መወሰን ያለባቸው ውሳኔ የሚጠብቁ ነገሮች ነበሩ። እነዛ ላይ ነው የተወያየ ነው። በኢነርጂ፣ በውሃ እና ምግብ እዛ ያለውን ኔክሰስ ያው ጥናት እያደረግን ቆየና ኦልሞስት ጥናቱ ወደ 3-4 ወር የፈጀ ነው። ስለዚህ እሱ መጨረስ ነበረብን እና ጨርሰናል። ምንም ችግር የለም። ካቢኔው ያው ብዙዎቹ የካቢኔ አባላት የህወሀት አባላት ናቸው። በማዕከላዊ ኮሚቴ ውስጥ ያሉ አሉ። የህወሀት ማዕከላዊ ኮሚቴ ይህንን አስተዳደር መራዘሙን አልቀበልም ማለቱን ተከትሎ በስብሰባው ውስጥ የህወሀትን አቋም ደግፈናል ያሉ ነበሩ ተብሎ ተጽፎ ተመልክቻለሁ። እሱ ውይይት አልነበረም? የደገፈም ያልደገፈም እኮ አለ። ለሁለተኛ ጊዜ ነው ስብሰባ እያደረኩ ያለሁት እና ቫኪዩም አልተፈጠረም። አትሊስት አሁንም ስራዬን እየሰራ ነው ያለሁት። የሰጡህ ቀጠሮስ አለ? እስከዚህ ጊዜ ድረስ ስልጣንህን ማስረከብ አለብህ ወዘተረፈ የሚል ምክንያቱም ቅድም እንደጠቀስኩት አቶ ሚካኤል አስገዶም በሰላም ስልጣኑን ሊያስረክብ ይገባል፣ በጥቂት ቀናት ውስጥ ሁኔታዎች ይለወጣሉ የሚል አንድምታ ያለው አስተያየት ሰጥቶ ስለነበር የጊዜ ሰሌዳው እኮ ያው ግልጽ ሆኗል። 23 መሰለኝ እነዚህ የድሮ የካቢኔ አባላት ይመጣሉ፣ 24 ይጨርሳሉ፣ 24 ውሳኔ ይወስናሉ። 24 ይመስለኛል ፕሬዚደንት ይመርጣል የክልሉ ምክር ቤት። ይሄ ነው ስኬጁሉ እኮ። አሁን እሱን አንተ ተቀብለኸዋል ወይስ? ባለፈው ሁለት የተለያየ መልእክት ያላቸው ነገሮች ሲዘገቡ ስለተመለከትን ነው። በክልሉ ሚዲያ የተባለው ሌላ ነገር ነው፣ በሌላ ቦታ ደግሞ የተዘገበው ሌላ ነው። እና በዚህ ጉዳይ አንተ ግልጽ አቋም ምንድን ነው? ይሄ የክልሉ ሚዲያ ትንሽ ዲስቶርት ሆናል። አሁን ከዛ በኋላም ግልጽ አድርጌዋለሁ። እንዴት ነው እንግዲህ የተወሰነ ነገር አለ። በህወሓት ማዕከላዊ ኮሚቴም አሁን ውይይት እየተደረገበት ያለና ምንድነው ምክር ቤቱ እየተጠራበት ያለ የተወሰነ ነገር አለ። አሁን እሱ ህዝቡ ጋር ውይይቱ እስከታች ደርሰዋል። ውይይቱ ጋር እንዴት ነው እየተካሄደ ያለው? የሚቀበለው የማይቀበለው፣ የሚቃወምም የሚደግፍም እንደዛ አይነት ነገር አለ። ስብሰባ ጋር የማይገኝም በጣም ኮንትሮቨርሻል ነው ህዝቡ ጋር። የኔ አቋም ከሆነ የጠየቀኝ እኔ ከመጀመሪያውም ወደዚህ ድምዳሜ ሲደረስ አስቀድሞ መግባባት መደረግ ነበረበት፣ ውይይት መደረግ ነበረበት የሚል እምነት አለኝ። ምክንያቱም ይሄኛው አሁን ያለው በጣም መጥፎ ሁኔታ ነው፣ የትግራይ ሁኔታ። አሁን ደግሞ የዋሰው ጥሩ አይደለም ያለው። በእኔ እይታ ምንድን ነው እንደዚህ አይነት መላ ህዝቡን የሚነኩ ነገሮች ሲመጡ በጠባብ መድረክ መወሰን አልነበረበትም የሚል ትናለኝ። ከመጀመሪያው ቀደም ብሎ በተለያዩ ደረጃ እየተመከረበት መደረስ የነበረበት ድምዳሜ ነው የሚል ትናለኝ። እንግዲህ በጊዜያዊ አስተዳደር ፍቅር የለም። ከመጀመሪያውም በግዴታ የተቀበልነው ነው። እሱ ካልተፈለገ ነባሩ ምክር ቤት ነው መመለስ ያለበት ወይስ ሌላ አማራጭ አለ? ሌጅስሌሽን ኦፕን ቢሆን ለተለያዩ እንግዲህ ማዕት ያገባኛል የሚል ህዝብ ነው ያለው። በዚህ ጉዳይ ላይ የተለያየ ሀሳብ ያለው እኔም ጨምሮ በእኔ እይታ ትንሽ ለየት ያለ ነገር ቢኖር ዞሮ ዞሮ እሱን ነው እንድትነግረን የፈለግኩት እኮ። አሁን ያነሳው ጥያቄ የፕሮሰስ ጥያቄ ነው ማለት ምንም ድምዳሜ ላይ ይደረስ ፕሮሰሱ ሁሉን ያካተተ መሆን አለበት የሚል ነው ወይስ የተጠየቀው ጥያቄ ከመሰረቱ የህግ ጥሰት የተፈጸመበት ነው ትክክል አይደለም የሚል? አሁን እኮ የህግ ጥሰት አለ፣ ያን እመጣላለሁ። ከመጀመሪያው ግን ደጋግሞ የሚነሳ ጥያቄ ነበር። ጊዜው እያለቀ ነው፣ ገና 1-2 ወር በፊት
እና የሆነ ውሳኔ መወሰን አለብን፣ መምከር አለብን። እኔ ራሴን ኮንትሪቢዩት ማድረግ እፈልግ ነበር። ምክንያቱም ጊዜው እያለቀ እስከሆነ ድረስ የሆነ ነገር ይሆናል፣ ወይም ማራዘም ነው ወይም ደግሞ የሆነ ነገር አረንጅመንት ማድረግ ነው። ምክንያቱም በአጠቃላይ ኢንተርም ይባል ሌላ የሚባል ስለ ትራንዚሽን ነው የምናወራው። ኢንተርሚም ሌላ እንትን የለውም። እንግዲህ ወደ በምርጫ ለሚመረጠው መንግስት ያ ማመቻቸትና ለተመረጠው መንግስት ማስረከብ ነው። ይሄኛው ነው ዋናው ዓላማው። ከዚህ ውጭ ግን ጊዜው እየደረሰ ሲሄድ እንምከርበት የሚል ጥያቄዎች ሲነሱ ነበር። አይ ማን ያነሳ ነው? እኔ ራሴ ያነሳው ነበር። ኦኬ፣ ለህወሓት አመራር ነው። አዎ። እሺ፣ ምንድን ነው የሰጡት መልስ? ገና ነው እናየዋለን የሚል ነው። እና ትራንስፓረንት ሊሆን የቻለ ነገር አይደለም። እና በድንገት መጨረሻ ላይ እንዳይመጣ የሚል ደጋግሜ ያነሳ ነበር። መጨረሻ ላይ መጥቶ የሆነ ችግር ሊኖር እንደሚችል ይገመታል። በእኔ እይታ ግን ከመጀመሪያው እኔ ብቻ አይደለም ሌላ ሀሳብ ያለበት እንዴት ነው ካልቸር እንዴት ነው እኔ ድሮ የማውቀው በህወሓትም ካልቸር ዝም ብሎ በእንደዚህ አይነት ነገሮች እየተመከረበት ብሬንስቶርም እየደረገ በተለያየ ይመጣና ከውሳኔ በፊት ይሄ ሁሉ ፕሮሰስ ታልፎ ነው ወደ ውሳኔ የሚደረስ። አሁን ድንገት ሲመጣ እኔ ለምሳሌ የተለየ አስተያየት ነበረኝ። ኢንትሪም መንግስቱ ራሱ ይቀጥል ብቻ አይደለም። አንደኛ እሱ የሆነ ማስተካከያ አድርገህ የሆነ ነገር ጨማምረህ ሊሆን ይችላል፣ ወይም ደግሞ ሌላ አረንጅመንት ሊሆን ይችላል። ግን ኢንዴፊኒትሊ ይሄድ ስለነበር ከምርጫው ለተመረጠ መንግስት ማስረከብ የነበር 3ኛ ዓመት ነው። ኢንዴፊኒትሊ መሄድ ያለበትም ፈጥኖ መሄድ ምርጫ መደረግ ይኖርበታል። አሁን ማድረግ አንችልም በተለያዩ ምክንያቶች። ግን ያሉት እንቅፋት የሆኑ ነገሮች ለምርጫው እሱ እንዳስወግድና 6 ወር ቆሶ ስምምነት አድርገ ማለት ነው ወደዛ የምትሻገርበት ሁኔታ ቢፈጠር የሚል ወደ ምርጫ ማለት ነው። ምርጫ የህዝብ ምርጫ ነው። ያንተ ሀሳብ የነበረው 6 ወር ተጨምሮ ለዛ ወደ ምርጫ ትራንዚሽን ተደርጎ ምርጫ ተደርጎ የተሟላ ሁኔታ ከጊዜያዊነት ይውጣ መንግስቱ የሚል የነበረው ግልጽ እንዲሆን ብዬ ነው። አሁን የኔ እንደዛ ነው። ግን ለዲስከሽን ስላልነበር የተናገርኩት ነገር አይደለም። አላቀረብክላቸውም ለነሱ ይሄንን ስምነቱን አላቀረብኩም። ምክንያቱም ገና ነን ይባል ነበረ። እንዴት ዝም ብሎ አጀንዳ ሳይከፈት ቴብል ሳይደረግ ይሄ ነው መስለው የሚል ነገር አይደለም። ግን ዝም ብለው ጊዜ ገደብ የሌለበት ዝም ብለው ይቀጥል ስለነበር ማራዘሙን የምናራዝምበት ጊዜም እየደረሰ ዝም ብለን ከምንገባ የሆነ መግባባት አድርገን በዚህ መንገድ እንሄድ ብለን ያን የጋራ እንትን አድርገን ኔጎሴሽን የሚያስፈልገውን ቢኖር ከ3ኛው ፓርቲ ጋር የጋራ መግባባት ብናደርግ ጥሩ ነበር። ወይም ተወያይተን የኔ ሀሳብ ላያሸንፍ ይችላል ሊሆን ይችላል፣ ግን ብንወያይበት ጥሩ ነበረ ነው። ይህ ነው የኔ ሀሳብ። እሺ፣ እንደው አሁን ግልጽ አድርጎ ለማቅረብ ያክል አሁን የህወሓት አመራር የተወንዘፈ መንግስትን አይመለስ የሚል ማለት የተወንዘፈ የሚል ቃል መጥቷል። መንዛፍ በህግና በፖለቲካ ምን አይነት ቃል ትርጉም እንዳለው አላውቅም፣ ግን እንደዛ እየተባለ ነው እና እነሱ በ2012 ምርጫ የተቋቋመው ምክር ቤትና መንግስት ይመለስ እያሉ ነው። ይህንን በተመለከተ አሁን ላይ ይህንን ለሚከታተል በብዙ ሺዎች ለሚቆጠር ትግራዋይም ሆነ የተቀረው ኢትዮጵያዊ በዚህ አሁን ትግራይ ውስጥ እየተካሄደ ባለው ሁኔታ ላይ ያንተ አስተያየት ምንድን ነው? ያንተ አቋም ምንድን ነው? ምን መሆን አለበት ነው እያልክ ያለህ this time? እኔ ስለዚህ ነገር ብዙ ተናግሬ አላውቅም ነበር፣ ግን ከጠየቀኝ ዘንዳ አንደኛ 2012 ምርጫ ተደርጎ ነበር። 2012 እኔ እሱ ብቻ ነው ያኔ 2013 መቼ ጥቅምት ላይ ለመጣ ጦርነት ምክንያት እሱ ብቻ ነው የሚል ባይኖረኝም ግን እንደ ምክንያት አገልግሏል በወቅቱ። ከዛም ፕሪቶሪያ ስንሄድ እንደገና መፍረሱ ላይ ተስማምተናል። አትሊስት ተፈርሟል ፕሪቶሪያ ላይ ኢንተርም አድሚኒስትሬሽን ወይም ጊዜያዊ አስተዳደር እንዲመሰረትም ያው ስምምነቱ ጋር አለ። አሁን እዚህ ደርሰን እንዴት ነው የምንቀጥለው የሚል ሲነሳ 2 ነገር ነው። አንደኛው 2012 ወደ ምርጫው ስንገባ የተያዘ ፖዚሽን አለ። 5 ዓመት ነው አይራዘም ብለን ነው ወደ ምርጫው የገባ ነው እና እንደ ምክንያትም ሆኖ ለግጭቱ እንደ ምክንያትም ተደርጎ የተቆጠረው ለጦርነቱ። አሁን ጊዜ አልፏል። የተለያየ ህግ ጉዳዮች እያስነሳ ነው። 6ኛ ዓመቱ መሰለኝ የያዘው። ስለዚህ
ኮንሲስተንት አይደለም። አትሊስት በመጀመሪያ ትንሽ ዳብል ስታንዳርድ ሆነናል የሚል ትናለኝ። ትናንትና 5 ማለት 6 ማለት አይደለም የሚል አቋም ይዞ አንዲት ቀን መራዘም የለባትም ያለ ፓርቲ አሁን እንደገና ተመልሶ ምርጫው ከተደረገ የቆየ ነለንድ ቮይድ የተደረገ በመሀል ብዙ የሚያቋርጠው ነገር የመጣበትን ነገር እንደገና መመለስ ፕሪንስፕልድ አይደለም፣ መርህ ላይ የተመሰረተ አቋም አይደለም የሚል ነው የገባል። አዎ እንደዛ ነው። እሺ ቀጥል። ምክንያቱም ያን የስተት ያልከው እንደገና ሌላ ጊዜ ትክክል ሊሆን አይችልም። ያን የስተት ያልከው ራሱ ሆነ ደግሞ እንደገና ሌላ ጊዜ ደግሞ ትክክል ስትለው እንትን አይደለም፣ የሚያስኬድ አይደለም። ወደዚህ አይነት የክርክር መግባት አልነበረብንም የሚል እንትን አለኝ። ግን ኦልሬዲ ተገብቷል። ከተገባ ደግሞ በማያቋርጥ ጥያቄዎችን ማስነሳት አይቀርም። ትግራይ ውስጥም ከትግራይ ውጭም ይህ ጥያቄ ማስነሳት አይቀርም። እሺ ይህን በተመለከተ ከዚህ ለመውጣት ወደ ሌሎች ጉዳዮች ለመሄድ ስለዚህ አሁን ላይ በዚህ አሁን በህወሓት በኩል እየተካሄደ ያለውን ነገር በተመለከተ የጊዜያዊ አስተዳደሩ አቋም ምንድን ነው? ጊዜያዊ አስተዳደሩ አቋም ጊዜያዊ አስተዳደር ስትል የኔ አቋም ማለት ነው። ካቢኔው ያንተ አቋም እያቋሙ ነው ያለው። ምክንያቱም ፋንክሽናል አይደለም ካቢኔው አሁን ነው የድርጅት አቋም አለ። እንግዲህ አብዛኛው የኢትዮጵያ የህወሓት አባል ነው። የህወሓት አባል የተለያየ እንትን እንዳለው አውቃለሁ። ግን በአመዛኙ ግን እንደ ፓርቲ ወስኖታል። ስለዚህ የፓርቲ ዲሲፕሊን አለ። እያንዳንዱ ከፓርቲ ውሳኔ ፊንክች የሚል አይደለም። እሺ ያንተ አቋም? ኦኬ የራሴ አቋም ነው። የራሴ አቋም እኔ በግሌ አላምንበትም የድሮ ምክር ቤት መጥቷል። ምክንያቱም እንትን መደረግ አይደለም፣ በጣም ችግር ውስጥ ነው እየገባን ያለው። አሁን አቋም ወስዳ ከመጀመሪያው ውይይት ቢደረግ ብንግባባ ጥሩ ነበር። ግን አሁን ካለንበት ደርሼ ትክክል ነው የሚል ነገር የለኝም። ስለዚህ ፕሮሰስ እየሄደ ነው። ያ ፕሮሰስ የኔ ፕሮሰስ አይደለም። እኔ ፓርቲ አባል አይደለም። በፓርቲ አባልነት እዛው እንትን የምጠረነፍ አይደለም። ስለዚህ የኔ አቋም ምንድን ነው? በተቻለ መጠን ማሰብ ያለባቸው ይመስለኛል። ቆም ብሎ ማሰብ ያለበት ይመስለኛል። አንደኛ ህዝቡ ጋር ዩኒት የሚፈጥር አይደለም፣ ከፋፍሎናል። አሁን የሚያስፈልገን የሚያቀራርበን አንድ የሚያደርገን ነገር ነው መስራት ያለብን። ግን ኦልሬዲ ከፋፍሎናል። ዝም ብለህ እውነት ምናገር ብንል በየስብሰባው የሚነሳው ነገርም በስብሰባ የማይካፈልም ኦፒኒየን አለኝ የሚል በጣም ብዙ ነው ያለው። ስለዚህ የትኛው ይበዛል የሚቃወሙ የሚደግፈው የሚል አይደለም። ግን በፐርሰንት በቁጥርም አይደለም ማስላት የምፈልገው የሚያስማማ ነገር ግን አይደለም በህዝቡም። ስለዚህ ይህን ግምት ውስጥ አስገብቼ ነው እንትን እያደረግን ያሉት። ስህተት ነው። ሁለተኛ ማሰብ ያስፈልጋል። ከዚህ ይህን መስማት አልተፈለገም። ዝም ብሎ ነው እየቀጠለ ያለው ጉባኤ ማለት ምክር ቤቱ ተጠርቷል፣ ስብሰባ ያደርጋል፣ ይወስናል፣ አዲስ ፕሬዚደንት ይመርጣል። ኦኬ ከዛ ፋይናሊ ኦፊስ የፕሬዚደንቱን ኦፊስ መያዝ መግባት ይኖራል። ይሄ ሁሉ አንዴ በዚህ ምክንያት መጋጨት ያለብን አይደለም። ግን አለ አይደል ቢሮ ይዞ አላስገባም አስገባለሁ ወዘተ የሚል ነገር ባይኖርም ግን እኔ ትክክል ነው የሚል ነገር የለኝም። ስለዚህ ማስረከበው ነገር የለኝም። ስለዚህ ከፈለጉ ለፈለጉ ያርጉት። እኔ ግን ትክክል ነው ብዬ መረካከብ ምናምን የሚባል ግን የለም። በዚህ መንገድ ነው የሚሄደው። ትክክል አይደለም የሚል እምነት ስላለኝ እንደ ፖለቲካ ውሳኔ የግሌ የራሴ እንደዛ ነው የምለው። ይሄ ፕሮሰስ በመቀጠሉ ምክንያት ይመጣል ብለህ የምታስበውን ነገር አንዱን ጠቅሰህልኛል። የህዝቡ ፖለቲካል ኮሚኒቲውን፣ ኤሊቱን፣ ህብረተሰቡን ከፋፍሎታል የሚል ነው። ሌላ ይመጣል ብለህ የምትሰጋው ጣጣ አለ? በኋላ የማነሳቸው ነገሮች አሉ። ኦፍኮርስ ግን ከወዲሁ ከተነሳ አይቀር ምንድነው የምትሰጋው? ምን ይከተላል? አዎ እንግዲህ ሁለት ነገር ነው። ሌላ እኛ በእኛ ውስጥ ያለው መከፋፈል በትግራይ ውስጥ ያለው እነዚህ የፖለቲካው ኮሚኒቲ ጋር የመከፋፈል ነገር ነው። የመጀመሪያው ትክክል አይደለም፣ ከፋፍሎናል የምለው። በሌላ በኩል ደግሞ ፕሮባብሊ ኢንተርቬንሽንም ሊኖር ይችላል በፌዴራል በኩልም ማለት ነው። አንድ ፌዴራል ኢንተርቪን ሊያደርግ የሚችልበት የሚመስለኝ አቋቁም ያለው መንግስት ብሏል። በጣም ሳድ የሆነ ነገር ነው። የሁለቱ ስምምነት ቢኖር ጥሩ ነው። ግን አቋቁም ያለው ብሏል ማለት መርጫ አለ ብሏል፣ ፕሬዚደንት ብሏል።
ከዛ መንግስት አፈረሳችሁ ወዘተ የሚል ነገር ሊኖር ይችል ይሆናል። መንግስት እንዳይፈርስ ምናምን የሚል አለ አይደል። ትግራይ ሌላ ክልል አይደለችም። ትግራይ ናት። ስለዚህ እኔ ይሄ ከአቅም በላይ ይሆናል ወዘተ ብዬ ስለዚህ የምጋብዘው ነገር የለም በጭራሽ። እሱ ጥያቄ ቀርቦልሃል? እሱን ላነሳብህ ነበር። ከአዲስ አበባ በኩል ሁኔታው ከቁጥጥር ውጭ እንደሆነ ገልጸህ የኃይል ጣልቃ ገብነት ግብዣ እንድታቀርብ የቀረበልህ ጥያቄ አለ? ማቅረብ እንደሚቻል አውቃለሁ። የቀረበልኝ የለም፣ አላቀርብም። እሺ፣ መጀመሪያ ይሄ አሁን የተራዘመው የጊዜያዊ አስተዳደሩ በ1 ዓመት የተራዘመው በአንተ ጥያቄ ነው የሄድከውስ? ከዓመት በፊት ፕሬዚደንት ስትሆን በህወሓት አቅራቢነትና በአብይ አህመድ ይሁንታ ነበረ። አሁን ላይ አዲስ አበባ ስትሄድ ከህወሓት አመራር አባላት ጋር ተነጋግረሃል? የእነርሱን ይሁንታ አላገኘህም ነበር? አሁን ላይ የአንተ ፕሬዚደንት ላይ ይህን ያህል ተቃውሞ ያነሱት ለምንድን ነው ብዬ ነው። ተነጋግረህ ነበር ከእነሱ ጋር አዲስ አበባ ከመሄድ በፊት? ምን እነጋገራለን? አንደኛ ባለፈው በተደጋጋሚ ገልጫለሁ። የዓመቱ የስራ ሪፖርት የሚባል ነገር አለ። እንግዲህ አስቸጋሪ ነው፣ ተጠሪነት አስቸጋሪ ነው። እዛም የተለያዩ ቢሮዎችም አሉ፣ ከሚኒስቴር መስሪያ ቤቶች ይገናኛሉ፣ በሪፖርትም ይገናኛሉ፣ በተለያዩ ስራዎችም ይገናኛሉ። ከዛ እኔ እንደ ክልሉ ፕሬዚደንት ጊዜያዊ አስተዳደሩ ፕሬዚደንት መደበኛ የሆነ ሪፖርት አላደርግም ነበር። ብዙ በየጊዜው ግንኙነትም አልነበረም። ምክንያቱም የሄድኩባቸው ጊዜያት አሉ መፈታት ያለባቸው ፌዴራል መንግስቱ ማድረግ ያለበት ነገር እያላደረገው ለመጠየቅ ሄጄ ነበር። ግን እነዛም አልተፈቱም፣ አልተመለሱም። ለምሳሌ ምንድን ነው የጠየቀው? እንደው ከማንሳት ከተቻለ ኢምባርጎ በጣም ከፍተኛ ነው። የነዳጅ አለ፣ ደሞዝ፣ የሰራተኛው ደሞዝ አለ፣ የንግድ ማህበረሰቡም ጥያቄ አለ። ባለፈው ዝም ብለው ዕዳው በጦርነት ምክንያት ወድሞበት እያለ እንደገና በዕዳም በወለድም ከወለድ ወለድም የተጠየቀ ያለው እዛ ጋር አጀንዳ ነው፣ ይታወቃል። በአዲስ አበባ ይታወቃል፣ ባንኮችም ይታወቃል። ከዚህ ጋር የተያዘ ለመጠየቅ የት ነበር። ከሁሉ በላይ እኔ አልገመትም ነበር። እንግዲህ ሰራተኛ የሰራበት ደሞዝ የሰራተኛው ነው፣ መብት ነው። ማንም የሚከለክለው መኖሪያ አልነበረበት እና የዛ ሲቆም እሱን ለመጠየቅም ይሄድ ነበር። ነዳጅም ከፍተኛ ችግር ነው የፈጠረብን ያለ እንደ ተሽከርካሪዎች፣ በትራንስፖርትም፣ በመስኖም፣ በሁሉም በብዙ እነዚህ በእርሻ ፕሮግራሞቻችን ሁሉም ጋር ነው ነዳጅ ጋር ዲፐንድ ያደረገ እንትን እንቅስቃሴ ነው የነበረው እና ስለዛ መነጋገር ይለቀቃል ይባላል፣ ትንሽ ይለቀቃል ወይም ሳይል ይቀራል እና ያለመጠየቅ ነበር የሄድኩት። አንድ ነው። በሁለተኛው ያው ስለ ተፈናቃዮችም ስለ ሁሌ የሚነሳው ነገር እዚያም ለመጠየቅ ይሄድ ነበር። አትሊስት ዝም ብሎ ጋብ ስላለ ኢንጌጅ ለማድረግ ማለት ነው፣ ወደ እንትን ለማድረግ ምክንያቱም ዝም መሆን ስለሌለበት እዛ ከታች ከሄድኩ በኋላ በተለይ ተፈናቃዮች ጋር ከተገናኘው በኋላ አለ ከረጅም ጊዜ የሚነሳ በጣም አንገብጋቢ ጥያቄ መሆን እንደሌለበትም ይታወቃል። ያንንም አትሊስት ኔጎሲዬሽኑ መጀመር እንዳለበት ያን የሚመለከትም እነዚህ ለማድረግ ይሄድ ነበር። አዎንታዊ ነው ምላሹ ወይስ ማለት ለአንተ ፍራስትሬቲንግ ነበረ የሚሰጥ ምላሽ አለመኖሩ፣ ነዳጅ አለመለቀቁ፣ ደሞዝ አለመለቀቁ፣ ማዕቀቦች? እሺ አሁን ነዳጅ ለጦርነት ተዘጋጃላ ዝግጅት ይደረግበታል ነው። ግን እኔ ጋ በጦርነት ሲባል በጀትም የሚለቀቀው ይታወቃል። የሰራተኛው ደሞዝ ተሆነ በጀቱም ይሄ ለጦርነት ዝግጅት ይውላል፣ ለሰራዊት ለመቀለብ ይውላል ወተት የሚል ነገሮች አሉ እና እንደምንም አድርገህ ትንሽ የፈቃደኝነት ነገር ይነሳል። እንደገና ደግሞ ሳይተገበር ይቆያል እና እንደዚህ አይነት ፍራስትሬት የሚያደርግ ነገርም ምንም ለማታደርግ ዝም ብሎ በታሪክ አጋጣሚ እዚህ ስላለ ካልሆነ በስተቀር አስቸጋሪ ነው ጊዜው። አንድ ሰራተኛ ደሞዙን ወደ አካውንቱ እንዲገባለት አሰራር ከመዘርጋት ይልቅ የሰራተኛ ደሞዝን በመከልከል
ምንም ውስጥ የሌሉ የመንግስት ሰራተኞችን የመቅጣት ፖሊሲን በተመለከተ አዲስ አበባ ካሉት ሰዎች ጋር በግልጽ ትነጋገራላችሁ? ለዚህ የሚሰጡ ምክንያት አለ? አሁን ሰራተኛው እዚህ በጀቱ የትግራይ ነው አይደል? ይመጣና ከዛ ከትግራይ ግን በየሴክተሩ ወደ የአካውንት ነው የሚገባው። ኦኬ። ስለዚህ አዲሱ አይደለም ወደ የአካውንት የሚገባው። እዚህ ትግራይ መምጣት አለበት መጀመሪያ። የክልሉ በጀት ነው። የክልል በጀት ደግሞ የሰራተኛው ከሆነ የሰራተኛው ነው። ምንም ልታደርገው ምትችል አይደለም። ልታስቀርበት ማችል መጥቶ እያለ ልታስቀርበት አችል። ስለዚህ ይህን የሚመለከት የተለያዩ እንትኖች ይጠይቃል። ባንክም፣ ሚኒስቴር መስሪያ ቤቶችም ብዙዎች ትጠይቅና ከዛ ላይ ነው መፈታት የሚችለው። ፖለቲካል ነው መፈታት የሚችለው የሚል ነገር ይመጣል። ፖለቲካል ስቴት ደግሞ ይፈታ አንድ የተፈታ ይፈታ ተባለ አንድ የተፈታ ግን አንዴም ብሎ አልመጣም። ያው ነው የቀጠለው። ስለዚህ ከህወሀት በኩል የሚነሱትን ሁለት ነገሮች ላንሳ። እንደው ለክላሪቲ በአንተ በኩል ያለውን አስተያየት ለማወቅ ወደ ህወሀት አዲስ አበባ ከሄድክ በኋላ በአብይ አህመድ መስሪያ ቤት በኩል የተጻፉትን ደብዳቤዎች እየተመለከቱት ነበር። መጀመሪያ የአንተ ፕሬዚደንትነት የተራዘመው በ2013 አዋጅ ነበር። አዋጅ ስራ ላይ እንዳልሆነ ይታወቃል። ሁለተኛ ተስተካከለ ተብሎም የተራዘመው በ2015 በወጣ አዋጅ ነው። እሱም አዋጅ ተሽሮ ሌላ አዋጅ ወጥቷል ከዛ በኋላ እና የማይገባኝ ለምንድን ነው በህይወት ባለ ህግ ስልጣኑን ማራዘም ያልፈለጉት? በተሻረ ህግ ከተሻረ ህግ የሚቀዳ ስልጣን እንዲኖርህ እያደረጉ ያሉት ለምንድን ነው? የተቃውሞ በትግራይ ውስጥ ትርምስ የመፍጠር ግብ ያለው ነው የሚሉ ስላሉ ነው። ያንተ አስተያየት ምንድን ነው? በመጀመሪያ ደረጃ ደብዳቤውም ያየሁት ማለት የተጻፈው ውይይት ጨረስንና ሪፖርት የሚባለው ነገር እሱ ጨረስኩ። ከዛ ተመልሼ ሆቴል የገባ ወደዚህ መምጣት ነበረብኝ። ከመምጣቴ በፊት ግን ኦልሬዲ እዛ የሆነ አንዳንድ ኢንጌጅመንቶችም ከመጣ ዘንዳ ለማድረግ ሆቴል ገባ። ከሰዓት በኋላ ሆቴል ስገባ ያ እንትን መጣ። እጄ ጋ እኮ የደረሰ ደብዳቤ የለም። ፎርዛት ማድረግ በቃ እንደ ማንኛውም እንጃ በምንድን ነው በራሱ በፕራይም ሚኒስትሩ ፐርሰናል ይሁን እንጃ በፋና ወይም በምን ብቻ ይሁት ህጋዊ ነው ክፍተት አለው እኔ አላውቅም። ትግራይ ከመጣ በኋላ ነው ያ ጥያቄ እንዳለ የተነሳው። ከዛ በኋላ ተስተካክሏል ወይ አልተስተካከልም እውነት ለመናገር አላውቅም እኮ። ታዲያ በምን የህግ መሰረት ላይ ነው ታዲያ የጊዜያዊ አስተዳደሩ እድሜም ሆነ የአንተ ፕሬዚደንትነት ተራዝሟል እየተባለ ያለው? በአንተ በኩል ያለው መረዳት ምንድን ነው? አንዴ እናስተካክላለን አሉ። እየነገርኩ ነው። በእጄ የደረሰ ደብዳቤ የለም የማራዝ የሚመለከት ህጋዊ አይደለም የሚል ነገር ግን አለ። እኔ እዛ ላይ ብዙ ትኩረት አላደረኩም። ለምን አንተ እንዴት ታየዋለህ? ምክንያቱም ከህወሓት በኩል እየቀረበ ያለው አንድ ጥያቄ ህጋዊ በሆነ መንገድ አልተራዘመም፣ ከፕሮሰሱ በተጨማሪ ማለት ነው። እመጣበታለሁ እሱንም ቶሎ እያለን ብዙ ጉዳዮች እንድናነሳ ከጊዜህም አንጻር ማለት ነው። ግን አንዱ እየተነሳ ያለው በህይወት ባለ ህግ አይደለም የተራዘመው ስልጣኑ፣ በህይወት በሌለ ህግ ደግሞ ህይወት ያለው ስልጣን አይኖርም የሚል ስለሆነ ነው። ቴዲ እኔ አሁንም የህግ ባለሙያም አላማከርኩም። ከዛ በኋላ እንደዛ ጥያቄ እንደተነሳም ዝም ብሎ ወደዚህ ስለገባን ስቲል እንትኑም የለኝም። ዝም ብሎ በዚህ ሶሻል ሚዲያ ወይም ደግሞ በሜንስትር ሚዲያ የፋና ምናምን የሚባለው የምከታተል አይደለም። ጥያቄው እንደተነሳ እዚህ ሰምቻለሁ። ከዛ በኋላ እናስተካክላለን የሚል ነገር እንዳሉም ሰማ። ተስተካክሏል አልተስተካከለም አይደለም ምንም እንትን አላደረጉም አላወቁም። እሺ እንግዲህ አሁን መቼስ ከአንተ ጋር እየተነጋገርን ቢሆን ግን ፕሬተንድ ማድረግ የሌለብን ነገር ይሄ በ2012 ያለው መንግስት ይመለስ የሚለው ይሰማል። አሁን ድምፁ ጠፍቷል። እሺ ዜናዬ የኔ ይሰማል? አሁን ይሰማሃል? ተቆራረጠ። እሺ እኔ እሰማሃለሁ በጥራት። እሺ እኔ እሰማሃለሁ በጥራት። እኔ ካልሆነ በስልክ ደውልልህና እንቀጥለዋለን። አሁን ይሰማሃል? ይሰማል። እሺ አንዱ ጥያቄ እንደው ይሄ የ2012ቱ መንግስት ይመለስ የሚለው እኔ የትም ታይቶ የሚታወቅ የህግ መሰረት አለው ብዬ አላምንም። በጣም ግራ የሚገባ ጥያቄ ነው። ምን ላይ ተመስርተው እንደዛ ራሱ ተሰብስቦ ራሱን አፍርሶ በይፋ ስምምነት ነል ኤንድ ቮይድ የተደረገ መንግስትና ምክር ቤት እንደገና ከሞተበት ተቀስቅሶ ህይወት አለው የሚባለው በነዛ አመራሮች
የተወናገረ አመክንዮ ብቻ ነው የምለው። ግን እሱንም ተወና አንድ የሚነሳ ጥያቄ ግን አለ ከዜጎች የጊዜያዊ አስተዳደሩ ስልጣን መራዘም ለትግራይ ህዝብ ምን ይፈይድለታል የሚሉ ጥያቄዎች ግን አሉ። ለምሳሌ ከምን ይጠብቀዋል? ተፈናቃይ ይመልሳሉ ወይ? የትግራይን ህገ መንግስታዊ ግዛቶች ያስመልሳሉ ወይ? ትግራይን ወደ ፌዴሬሽኑ አጠቃላ እንድትገባ ወደ ክልልነት ቁመና እንድትመለስ ያመጣታል ወይ የሚሉ ጥያቄ ያላቸው ሰዎች አሉ። ቅድም ያልከው ይሄ ዝም የማለት ፌዴራል መንግስት የሚባለው ዝም የማለት በጀት የመቅጣት ነዳጅ የመቅጣት ምናምን ለረዥም ጊዜ ትግራይን የማዳከምና በዝግታ የመግደል ፖሊሲው ነው እና አስተዳደሩ ከተራዘመ ይሄ አብይ አህመድ ፖሊሲ ነው የሚፈጸመው የሚሉ ሰዎች አሉ። ይሄ ነገር ያሳስበሃል? ይሰማሃል አሁን? እስቲ በሌላ መንገድ ልናገኘው እንሞክራለን። አብራችሁን ሁኑ፣ የትም አትሂዱ። ላይክ አድርጉ፣ ሰብስክራይብ አድርጉ። እስቲ በመስመር ልናገኘው እንሞክራለን። አሁን ይሰማኛል። እኔ ጥያቄን ሰምተዋል? ኦኬ ምንድን ነው ለትግራይ የሚፈይድለት የሚል ጥያቄ ያላቸው አሉ። እሺ የሚፈይድለት ያው ይሰማል። ትንሽ እኔ እሰማለሁ። ቀጥል። ይሰማል። ይሄኛው እኔ ተገቢ ጥያቄ ይመስለኛል። አንድ አመት ቆይቻለሁ። አንድ አመቱ ጋር ብዙ ሚቻ የተደረገውን ቢሆን በጣም ፈተና ባለ እየተሰማ ከሆነ ማለት ነው። ፈተና ማለት ነው የነዳጅ መከልከል ትልቅ ቆይ በስልክ እንደውልልህና በስልክ ብናስገባው ይሻላል። እንደገና በስልክ ልናገኘው እንሞክራለን። ግን ያው እንግዲህ የስልኩ ድኖ ዲስተርብ ላይ ከሆነ ላያዩ ይችላል። እንሞክራለን። አብራችሁን ሁኑ። ከይቅርታ ጋር ትንሽ ታገሱ። ዜና አዲስ ገብቶ ከሆነ ቴክ አድርጊልኝ። ይሰማል? አሁን ይሰማል። አሁን ትሰማናለህ አንተ? አሁን እየሰማ ነው። በጣም ጥሩ። እንግዲያውስ እንደው መልሼ ላንሳው ስለተቆራረጠባቸው። ያው ሰምተዋል ጥያቄውን። ኦፍኮርስ ግን ትግራይን በዝግታ የመግደል ፖሊሲ አካል ነው እና ይሄ ሁኔታ ዝም ብሎ ያለምንም ለውጥ መቀጠሉ በዛ በኩል ትግራይ እንደ ጠላት ለፈረጀው አካል ከመጥቀሙ በስተቀር የጊዜያዊ አስተዳደሩ መራዘም ምንም ፋይዳ የለውም የሚሉ ሰዎች አሉና ምን ትላቸዋለህ እያልኩ ነበር። እኔ ሀሳብ በደንብ አድርጌ ይገባኛል። ግን እሱ የሚጠይቁትን ብቻ ሳይሆን የኔንም እንትን ነው። አሁን ቆይቻለሁ። ተጽዕኖ ከባድ ነው። ምንም ከፌዴራል መንግስት መደረግ ያለበት ድጋፍ የሚመለከት እኔ ያክል ተደግፍ ያለው የሚል ነገር የለኝም። ሁሉንም ነገር ማለት ነው። ኢንፋክት ሰራተኛውም ማመስገን ነው የሚመሰገን ነው እንጂ ከዚህ ደሞዝ የሌለው የመጋቢትም በቃ ደሞዝ የሚባል የሌለው ዝም ብሎ ረሻ ሳይደረግ ምናምን ዝም ብሎ እየኖረ ነው ያለው እና ይሄ የማንም ስህተት አይደለም። እዚህ ትግራይ ውስጥ ያለው ስህተት አይደለም፣ የኔም ስህተት አይደለም፣ የቲፒኤልኤፍም አይደለም። ዝም ብሎ መዝጋት ነው። ግን ምንድን ነው እያልክ ያለሁት? ኦኬ እስካሁን ድረስ ቀጣይም ቢሆን መራዘሙ የሚያመጣው ለውጥ አለ ወይ የሚል ጥያቄ አለኝ። እኔም ማመጣው ለውጥ አለ ወይ የሚል ግን ኦኬ እንዴት ልቀጥል ነው? መራዘሙ በጣም ትክክል ነው አይደለም እያልክ ያለሁት። የተለያዩ አማራጮች ሊኖር ይችላሉ። ትልቁ ነገር እንዴት አድርገን ወደ ቀጣይ ምርጫ እናፍጥነው ነው ዋናው ነገር። ስለዚህ ጊዜያዊ ምናምን የሚባለው የነባር መመለስ ምናምን የሚባለው እሱን ትተን እንዴት አድርገን ወደ ምርጫ እንሸጋገር። እስከዛው እንዴት ምን አይነት የሽግግር ነገር ይኖራል? ስንት ጊዜ ይኖራል? ይሄ ነው ዋና መፍትሄ እንጂ እኔ እንደዚህ ብዬ እንደገና ደሞዝ አመጣለሁ፣ በጀት አስለቃለሁ፣ እንደዚህ አይነት አድርጋለሁ የሚል እኮ የለኝም። ምንም አይነት ኮንፊደንስ እኮ የለኝም።
ተመልሶ እንደገና እስካሁንም እኮ ኦልሬዲ ተራዘመ። የኔ ተራዝሞ እኮ ደሞዝ የመጣ የለም። ሰራተኛው ዝም ብዬ እንደ ሰው አንድ ዓመት ተራዝሞልሃል ማለት ምንም ለውጥ ማመጣ ካልሆነ በስተቀር ተመልሶ ያ ችግር ይዘ መቀጠል ከሆነ ነገሩ እንትን አይልም። ምንም ብቻ የግሌ የመራዘምና ያለመራዘም ጥያቄ አይደለም። ይህን ህዝብ እንዴት አድርገን ነው ከዚህ ጊዜያዊ ሽግግር ነባር መምለስ የሚባለው ነገር ፈጥነን ወደ መርጦ የራሱ ህዝብ የራሱ መንግስት የሚያቋቁምበት መንገድ እንዴት አድርገን ነው የምናደርሰው? ዋና መፍትሄ ያ ይመስለኛል። የምርጫን ነገር ስታነሳ ያው ምርጫ እንዲካሄድ መጀመሪያ ትግራይ ወደ ክልልነት ቁመና መመለስ አለባት የሚል ጥያቄ ስላለ በትግራይ ውስጥ የሆነ አይነት አሚካብል የሆነ አስማሚ የሆነ ፕሮሰስ ቢኖር አዲስ አበባ ካለው አገዛዝ ጋር ወይ ከዛ ካለው ቡድን ጋር ተነጋግሮ ጥያቄዎቹን መፍታት ይቻላል የሚል ተስፋ ስንት በመቶ ነው? መፍታት ይቻላል? አሁን እኮ ወደ ምርጫ እንግባ ብንል ለምሳሌ አሁን ቲፒኤልኤፍ ሌጋል ስታቱስ ሁላችንም እናውቀዋለን። እሱ መፈታት ይኖርበታል። እሱ ሳይፈታ ዝም ብለን ምርጫ የሚል ነገር ትክክል አይሆንም። አንደኛ እሱ፣ ሁለተኛ ትግራይ ወደ ቁመና እንትን መደረግ የለበትም። እሱ ነው እንትን ማድረግ ያለበት። ዋናው ነጎሼት ማድረግ ያለብን ምን ያክል ያስኬዳል፣ ምን ያክል አያስኬድም እንየው። አያስኬድም ብለን መቆም የለብንም። ዋናው ነገር ግን አሁን ካለንበት መውጣት የምንችለው እሱ እኮ ነባር አስተዳደር መጥተውም እኮ እንዴት እነዚህ ጥያቄዎች ይመልሳል። እኔ እኮ እነዚህ ጥያቄዎች ከጦርነት መመለስ የተቻለን ርቀት እንሄዳለን። ካልቻልን ደግሞ ምን እናደርጋለን ማሰብ ይኖርብናል። ግን ጊዜያዊ አስተዳደር ስለሆነ ነባር ስለመጣ ወዘተ ዋናው ጥያቄ እንዴት አድርገን ወደፊት እንሄድ ሲባል እንዴት አድርገን በምርጫ የቆመ መንግስት ኢንክሉዲንግ ሉዓላዊ ወሰኖቻችን ጭምር ግዛቶቻችን ጭምርም እሱንም ኢታቱ ቢነጎሸትት እሱም ውይይት ውስጥ ክርክር ውስጥ ድርድር ውስጥ መግባት ይኖርባል። አሁን እኮ ሁሉንም ትተን ነው እንትን እያደረግን ያለ ነው። አሁን የትግራይ ህዝብ ያው የትኛውንም ስም ተሰጠ ነው የመንግስት ቅርጽ ያለው አካል ያስፈልገዋል እና አንተ የነባር መመለስ የሚለው ነገር ህዝብ ከፋፍሏል፣ ችግር ያመጣል፣ ኢንተርቬንሽን ሊያስከትል ይችላል የሚል ነጥቦች አንስተሃል። ምንድን ነው አሁን ብዙዎች እየሰሙ ስለሆነ አንተ ምንድን ነው መሆን አለበት የምትለው? ለምሳሌ እንደ ሳልሳይ ወያንና ሌሎች በትግራይ ያሉ ተቃዋሚ ፓርቲዎች በትግራይ ብሔራዊ ጉባኤ ይካሄድ እና ከዛ ብሔራዊ ጉባኤ የሚወለድ ሁሉ አብዛኛው የተቀበለው መንግስት መወለድ ይችላል የሚል ሀሳብ በተደጋጋሚ ሲያቀርቡ ነበረ። ይህን አስተያየት እንዴት ነው የምታየው አንተ? ይሄ ብሔራዊ ጉባኤ ብሔራዊ እንደዛ አይደለም። ሁለት አማራጮች ናቸው ያሉት። ማን ይምራው ማን ፕሬዚደንት ይሁን እሱ ሁለተኛ ጥያቄ እናድርገው፣ እየፈለገው ይሁን። ግን አንድ የችግር ስርዓት መኖር ያለበት ይመስለኛል። ያ ሁለት ነገር ማሟላት ይኖርበታል። ኤዘር ኢንተሪም አድሚኒስትሬሽንን የፈለገው ሪፎርም አድርገህ ራሱን እሱን አስተካክለህ እሱ ምክር ቤት እንዲኖረው አድርገህ እሱ የአቃፊነት እንዲኖረው አረጋግጠህ አሟተ ወይም እሱ እንዲቀጥል ማድረግ ኦር ወይም ደግሞ ሌላ አይነት ኢቭን ማሸጋገሪያ የሚባል ስሙ የሚያጣላ አይደለም፣ ግን እንዳለ የነበረው አሁን ኢንተሪም ማለት ጊዜያዊ አስተዳደር አለ፣ ምክር ቤት የለውም፣ ዝም ብሎ ነው እየቀጠለ ያለው። አሁን ሁለት ነው፣ ህግ አስፈጻሚና ህግ ተርጓሚ ነው ያሉት ማለት ካቢኔውና ፍርድ ቤት ነው ያሉት፣ ምክር ቤት የለም። እነዚህ ያሉትን እጥረቶች ወይም ዴፊሸቶች የመንግስቱ የሚፈታበት መንገድ አድርገህ እኮ ብሔራዊ ጉባኤ እሱን አይፈታውም። ለምንድን ነው የማትቀበለው? ብሔራዊ ጉባኤ ማለት ምን ማለት ነው? ሁሉም በትግራይ ያሉ ተቃዋሚ ፓርቲዎች፣ የሲቪክ ማህበራት፣ የሀገር ሽማግሌዎች ምኖች ሁሉ ተሰብስበው ውይይት አድርገው ኤሊት ባርጌን ተደርጎ የሚዋቀር መንግስት ማለት ነው። በኤሊት ባርጌን ኦኬ። ህዝቡ ኦርዲነሪ ሲሆን ነው እሱንማ ወደ ምርጫ ሲካሄድ ነው አይደል የሚሳተፈው። እስካሁን የጊዜያዊ አስተዳደሩ በህዝብ ተመርጦ አይደለም። ይሄኛውም እኮ ነለን ቮይድ በተደረገ ምርጫ ነው እያልን ያለ ነው እንጂ እነሱም ምርጫን ነው ክሌም እያደረጉ ያሉት። ግን ምርጫ መካሄድ ፕሪቶሪያ ሳይሆን ከፕሪቶሪያም ወጣ ብለህ ማለት ነው ተደሱን ማለት እንግዲህ የፕሪቶሪያ ስምምነት እኮ በህወሓትና ብልጽግና እንዴት በትግራይ መንግስት እንደሚዋቀር ይነጋገራሉ ይላል እንጂ ስለ መንግስት ቅርጽ የሚለው ምንም ነገር የለም። አሁን ይሰማል። አሁን ይሰማል። ብሔራዊ ጉባኤውን ለምን ያልተቀበልከውም? ያንኑ አሁን የምትለውን ነገር አያደርግም ወይ እያልኩ ነበር።
የሽግግር ስርዓት እንደግለ ኦኬ፣ ብሔራዊ ጉባኤ አንድ አማራጭ ይሆን። ኦኬ፣ ከዛ ላይ ያለ ሀሳብ ያለውም ይኖራል ይኖራል። ግን እንደ አንድ አማራጭ አሁን ምክር ቤትን እያነሱ ነው እነሱና በአቶ ጌታቸው ረዳ የስልጣን ዘመን ከተቃዋሚ ፓርቲዎችና ከሌሎች የህብረተሰብ ክፍሎች የተዋቀረ አንድ ምክር ቤት ነበረና ያንን የምክር ቤት አባላቱን ባለማነጋገር በዝምታ የገደልከው ለምንድን ነው የሚል ጥያቄ አለ። ምክር ቤት ያኮ ኤሊት ምን መሰለህ አስቸጋሪ ነገር ነው። ኤሊት ምክር ቤት ያኔ የነበረው ክፍፍል ነበር አለ፣ መኮራረፍ ነበር። ጌታቸው በአንድ በኩል ከዛ ቲፒኤልኤፍ ጋር አሁን ቲፒኤልኤፍ ቦይኮት አደረገ፣ ያኛው እንትን አደረገ፣ መረጠ ምክር ቤት። ኦኬ ራሱ ምክር ቤቱ ኮንትሮቨርሻል ነበር። ከዚህኛው ግን ይሻል የነበረ ይመስለኛል። አሁን ነለንድ ቮይድ ከተደረገው ራሱን ካፈረሰው ምክር ቤት ያኛው ይሻል የነበረ ይመስለኛል። ያንን የምክር ቤት ክፍተት ይሞላ ነበር ብዬ ነው። ለውይይት ክፍት ሊሆን ይችላል፣ ግን እሱ ቢፈርስ ይቻላል ወይስ ቢቆይ? ምክንያቱም ራሱ መኖሩም አለመኖሩም ችግር ሆነ። ከቀጠለም ችግር ነው፣ አለመስራቱም ላይሆን በሌላው አቅጣጫ ደግሞ ችግር ነው። ምክንያቱም ለዛም ነው ሳይለንት መሆን የመረጥኩት እንጂ እነሱንም አገኛቸው ነበር። እንዴት መቀጠል አለበት? በአንድ ዓመት ጊዜ ውስጥ መስራት የነበሩብህን ነገሮች ያልሰራህ አይመስልህም? ለምሳሌ በስርዓት የመንግስት ማዋቀርን በተመለከተ አሁን ቀደም ሲል ያልናቸውን የተቃዋሚ ፓርቲዎችን ኢንፑት መውሰድን በተመለከተ ጊዜ አስተዳደሩን ኢንክሉሲቭ ማድረግን በተመለከተ ማድረግ የነበሩብህና ያላረካቸው ነገሮች ያሉ አይመስልህም? አሁን ላይ ሆነ ስታየው አሉ። ያው ምክንያቱም አጠቃላይ ሁኔታ በጣም አስቸጋሪ ነው የነበረው። ስለ ፌዴራል ነው የገለጽኩት፣ ግን እዚህ መንግስትም እኮ እንደ መንግስት ለመቀጠል የነበሩ ፈተናዎች እዚህ ትግራይ ውስጥም ቀላል አልነበሩም። ትንሽ መንግስትን ኮንትሮል የማድረግ ሙሉ በሙሉ እንትን የማድረግ እያንዳንዷ መመደብ ያለበት ከሌዚህ መደብ የሚል እሱ ጋር የማቋረጥ ጭቅጭቅ ነበረ። ትንሽ መንግስት ራሱን ችሎ መወሰን የሚችል ሳይሆን እንዳይወስን ይደረጉ የነበሩ ችግሮችም ነበሩ። እኔ ካቢኔው ጋር ለምሳሌ እኔ ችግር አልነበረኝም። ካቢኔው የወሰነው ግን ቻለንጅ ይደረግ ነበር። መንግስት ነው እንግዲህ ካቢኔ የወሰነው። ካቢኔ ግን ትልቅ ልዩነት ፈጥረን ያደረግንበት ጊዜ አላቅም። እንወያያለን፣ እንከራከራለን፣ ግን አብዛኛው አንድ ሆነ ነው የምናልፈው። ስለዚህ ጥሩ ውሳኔዎችን እየተወሰኑ ይሄ ነበር። አንዳንዶች የዛ የተወሰኑ ደግሞ ከዛ ውጭ ተቃውሞ ይገጥማቸው ነበር። ኢንክሉዲንግ ካቢኔ አባላት ሆነ የወሰኑትም አብረውን የወሰኑትም ጭምር ሌላ ጋር ሄደው ደግሞ ሌላ ነገር ይሰሩ ነበር እና ልክ መንግስት የሰራ መንግስት ያደረገ ለማለት ትንሽ ፈተና አስቸጋሪ ነበር። ኖት ኦንሊ ከአዲስ አበባ ሳይሆን ትግራይ ውስጥም ቀላል ነገር አልነበረም። ያልገባኝ ምንድን ነው የትግራይ ጊዜያዊ ፕሬዚደንት እንድትሆን የህወሀት አመራር ስምምነት ነበር ማለት እነሱ ናቸው ፕሮፖዝ ያደረጉት። እሱ ብቻ ሳይሆን በካቢኔ ውስጥ በአቶ ጌታቸው ረዳ ጊዜ ከነበራቸው በላይ የስልጣን ሼር አግኝተዋል። በካቢኔ ውስጥ ብዙ ቦታ ሰጥታቸዋል። እኛ እንደውም በቃ 10 ጠይቀው 12 ተሰጣቸው እያልን ሁሉ አንስተን ነበረ። ይሄ ሁሉ ተደርጎ ያንን መንግስት የሚያሰናክሉበት ምክንያት ምንድን ነው? እኔ ዝም ብሎ የማይሆን አይደለም የሰጠሁት። አንዳንድ ቦታ የሰጣቸው መስራት ይችላሉ የምላቸው ጥሩ ፔርፎርም እንድናደርግ ብቻ ፈልግ ነበር። አቃፊነት ላይ ችግር እየተፈጠረ እንደነበር አውቃለሁ። ግን አጠቃላይ እንትኑ ምንድን ነው የሆነው? አንድ ነገር ስትሆን እንደገና ከ3 4 በላይ እኮ አንድ ፓርቲ የሆነን መንግስት ከወሰደው አቃፊነት አይደለም፣ ይሄ ቶታል የሆነ ገፍታሪነት ነው። ተጎቷል። አቃፊነቱ ነው ያልከው። አቃፊ አይደለም እቀበለዋለሁ። ግን እስቲል ያሆነው እንትን የማድረግ የመከተል ነገር ነው። ይችንም የሚል እገሌም ለምን እንደዚህ ሆነ የሚል። ስለዚህ ምንድነው ያለ ችግሩ? አንደኛው ስተው እዛ ቆምልህ አይደለም ይከተላል ይችም የሚል እና ለምሳሌ በፍጹም ነው የምላቸው ነገሮች ነበር። ለምሳሌ ፍርድ ቤት፣ ፍትህ፣ ፖሊስ እነዚህ
እንደፈለገው የምታደርግባቸው ነገሮች ያ የግድና ፓርቲዛን መሆን አለበት የሚል ነበር። ግን እነሱንም ጭምር የመጠየቀው የማያቋርጥ ጥያቄ ነው። እንግዲህ የቀረችው የፕሬዚደንትን ናት የነበረችው፣ እሷ ደግሞ እየተጠየቀች ናት ያለችው። ስለዚህ ዝም ብለህ ጊዜው የአንድ ዓመቱ እንትን አልነበረም። ዝም ብለው አልነበረም። አንደኛው እኔ ትንሽ አላደረኩም የምለው ለምሳሌ አቃፊነቱ 50% የግድ እንትን ነበር ትገለፍ የሚል ድሮ የወሰንነው ነበር። 49% የገለፍ ያልሆነውን እንዲሆን ማለት ነው። ከዛ ግን 50% እየጨመረ ሄደ። ትልቅ ስህተት ነበር። አንዳንዶች ቢሮዎች አሉ ቢሮ ኃላፊ የሌላቸው የሌላ ፓርቲ መሆን ይሆናሉ የሚል ነው። ግን ስቲል እነዛ ቢሮ ኃላፊዎች የሌላ ፓርቲ ቢሆንም ስቲል ግሬት ማጆሪቲ ከ50 በላይ የቲፒኤልኤፍ እንደሆነ አውቃለሁ። እና እሱ እኔ ትንሽ አቃፊ እንዳይሆን አድርጎታል። የሚቀጥለው አንደኛ መስተካከል ያለበት ምለው ለሚቀጥለው 5 ይሁን 6 ወር ይሁን እና የግድ አቃፊ መሆን አለበት። አሁን አቃፊ አንዱ የሚነሳ አለ ከሌሎች ፓርቲዎች ወይ ተደርጎ ምናምን አንድ አጀንዳ እሱ ነው፣ አንድ አካሄድ። ከዛ የተለየም ሊኖር ይችላል። ግን እሱ ዲስከስ ተደርጎ ወይ ፎርወርድ የሚለው በዛ ምክንያቱም ስምምነት የተደረገበት አለ። ፓርቲ ብቻ አይደለም የዚህ ፓርቲ የማትለው ኤሊት እኮ አለ ማለት በአት ሀሳብ ያለው እኮ አለ። ዲስከስ ሳይደረግበት አንድ አቋራጭ ተወስነዋል። በተወሰነ መንገድ ይወሰን ስህተት ነው ያ መወሰኑ እና ተመልሰ ማየት ከሆነ ሀሳቦት ያቀረቡት በጉባኤ ሊሆን ይችላል፣ ወደ ሌላ መንገድ ሊሆን ይችላል። ለምሳሌ በኤሊት ባርጌኒንግ ሌላው መጥቶ ምናምን የሚል የተለየ ሀሳብ አለኝ። ያ ባይሆን እመርጣለሁ። ከሱ ውጭ ህዝብ የሚሳተፍበት መንገድ ምርጫ ብቻ ከሆነና ምርጫ ማካሄድ የማይቻል ከሆነ ከዚህ ውጭ ያለ ሌላ መንገድ አለ? አሁን እኔ ቅድም ፕሮፖዝ ካረኩትና በፓርቲዎች ከቀረበ ውጭ ያለ ምክር ቤት የሚባለው አሁን የትግራይ ኮሚኒቲ ታየው እንደዚህ በባህል ተደራጀም የገጠሩ ምናምን እንትን አለ። እኔ ልክ ፖለቲካ ኮሚኒቲ የሚባለው ፓርቲ ጋር ያለውና ኤሊት ጋር ያለው ብቻ አይደለም። ህብረተሰቡ የራሱ እንዲኖረው ይፈልጋል። ህብረተሰቡን ይወከላል እኮ የሴቶች ማህበራት አሉ፣ የወጣቶች ማህበራት አሉ። ብዙዎቹ ከአንድ ፓርቲ ጋር የተሳሰሩ መሆናቸውንም እያወቅን ግን ስቲል የህብረተሰብ ክፍሉ ተሳትፎ መደረግ የሚችልባቸው መንገዶች አሉ እና እሺ አንድ የአቶ ጌታቸው ረዳ ፕሬዚደንትነት ሊያበቃ ጥቂት ቀናት በቀረበት ወቅት እዚህ ርዕዮት ላይ ቃለ ምልልስ ሲያደርጉ የጌታቸው አስተዳደር ሳቦታጅ በማድረግ ረገድ ያንተ ሚና ትልቅ እንደነበረ እዚህ ተናግሮ ነበረ። ምን ያክሉ እንደምትቀበለው አላውቅም፣ ግን አሁን ያነሳቸው ብዙ ነጥቦች ያን አቶ ጌታቸው ካነሳቸው ጋር የተመሳሰሉ ናቸው። በፓርቲው ያለ አሰናካይነትና አደናቃፊነትና አቶ ጌታቸው በዛ መልኩ ከመቀለ ተገፍቶ በመሄዱ ባድ ፕሬሲደንስ ሴት ያረክ ይመስልሃል? የሚጸጽትህ ነገር አለ ወደኋላ ስታስብ? ይሰማል? እሺ ተመልሶ ይመጣል ብለን ተስፋ እናደርጋለን። ይቅርታ እንጠይቃለን። እንግዲህ ከኛ ቁጥጥር ውጭ ያለ ነገር ነው። ተመልሶ መጥተዋል። እሺ እናስገባው። አሁን ይሰማል? ምንድን ነው የሚጸጽትህ ነገር አለ ወይ እያልኩ ነበር። እሱን ከኋላ ተመልሰህ ንገረን ስለተቆራረጠ። እኔ የሚጸጽተኝ ነገር የለም። አም ሶሪ ጌታቸው ብዙ ጊዜ ይከሰኛል፣ ግን ጌታቸው ጋር አልተወያየንም። ጌታቸው ጋር ቁጭ ብለን እንትን ብንል ይቻላል የሚቻል ይመስላል። ስላላወጡ እሱ ባለማውረድ እኔን ይጸጽተኛል ይላል፣ ሳቦታጅ አድርጎኛል ይላል፣ ብዙ ነገር ይላል። እኔ ደግሞ ይህን ቀውስ ሲፈጠር ስልኩን አጥፍቶ ይጠፋል ይላል። ብዙ ስልጣን ሰጥቸው በእኔ ላይ የመንግስት መዋቅሩ ፓራላይዝ አድርጎታል ይላል። ስልክም አሁንም እኮ ብዙ አላነሳም። ያኔ እንደ እንትን አይደለም። ጌታቸው ጋር ጥሩ እያለውም ጌታቸው ጋር አሁንም ኢንፋክት አዲስ አበባችሁም ደውለው ያገኙ ፎርስ ናተር ብዙ ስልክ የማንሳት የመደወል እንትን የለኝም። ግን ያኔ እንደዛ ባለ መልኩ የሆኑ የታጠቁ ሰዎች ማህተም መንጠቃቸው፣ ጽህፈት ቤት መቆጣጠራቸውና የመሳሰሉ ነገሮች መሆናቸው ያ እዛ በህወሀት ውስጥ በኋላ የገነገነው አይነት ስልጣንን ከማንም ጋር ያለመጋራት እና በራስ መንገድ ብቻ የመሄድን ነገር የበለጠ ኢኔብል ያደረገ ይመስልሃል ወደኋላ ስታየው? በትክክል አርጓል። ይሄኛው ኢቨንቹዋሊ ቲፒኤልኤፍም አይጠቅመውም። ሰራዊትን በተለይ በጣም ጎቶታል።
በጣም የኮር ውሳኔ ስህተት አሳፋሪ ነበር ብለህ ታስባለህ? ከኮር በላይ ያሉት የሰራዊት አባላት ውሳኔ ስህተት ነበር? ስህተት ነበር። አሁን ስህተት ነበር። ያኔ ተቃውሞ አቅርበህ ነበር ወይስ በድጋፍ ነበረ ለውሳኔው? ኧረ እባክህ እንደዚህ አይነት ድጋፍ የለኝም። በወቅቱ ተቃውሞህን አቅርበሃል? ደግፏል ነበር የኛ መረጃ? ኧረ እኔም አልደገፍኩትም። አንደኛው በጣም ከፍተኛ ትንሽ አለ አይደል፣ ሰራዊት እኮ የነበረው ክብር በጣም ከፍተኛ ነበር በህዝቡ። አንድ ሰራዊት በራሱ ጋር የነበረው እንትን በላ በጣም እኔ መረጃው በሰራዊትና በፓርቲ መካከል ጥሩ ውጤት ያወጣ አይመስለኝም። አሁንም ጥሩ አይመስለኝም። ታሪክ ደግሞ የበለጠ እንትን ያደርገዋል። ቲፒኤልኤፍም ያኔ ጠቅሞት ሊሆን ይችላል፣ ግን ኢቨንቹዋል ግን ቲፒኤልኤፍ ራሱንም ነው የሚጓ ከአሜሪካ ኤምባሲ የመጡ ልኡካን ትግራይ መተው እንደነበር ተሰምቶ ነበረ። አንተን አነጋግረውሃል? የሚቻል ከሆነ በምን ጉዳይ ተነጋገራችሁ? ምንድን ነው ያሉት የሚለውን ስዕሉን ለማግኘት ብዬ ነው። ትናንት መሰለኝ እዚህ ነበሩ። ትናንት አላገኘኋቸውም፣ መምጣታቸውም አላወቁም። ግን ትናንት በዋናነት የመጡት የቲፒኤልኤፍ አመራርን ለማግኘት ነው። ከአንድ ሳምንት በፊት ግን መጥተው አግኝቻቸው ነበር። እኔ ጋር መጥተው እኔን አግኝተው ነው የተመለሱት። ቲፒኤልኤፍን አላገኘም። ያነሳችኋቸው ጉዳዮች መገለጽ የሚችሉ ናቸው? ኮንሰርናቸው ምንድን ነው? ሁኔታው ነው እና ምንድነው እያደረኩ ያለሁት፣ ምንድነው የኔ ቀጣይ ማስበው ወዘተ የሚል ነገር ነው። ሌላ አዲስ ነገር አይደለም። ጥያቄ በጥያቄ ነው ይዘው የመጡት። ከዛ ያድርግ ምናምን የሚባልም የምክር ነገርም አልነበረም። አሁን እየተነጋገርን ያለነውን ነገር ማግኒቲዩድ እንድንረዳ ብዬ ነው ቀጥሎ የማነሳልህን ጥያቄ የማነሳው እና ህወሓት በውሳኔው ጸንቶ ያለውን ለመተግበር ከተንቀሳቀሰ ኢንተርቬንሽን ሊኖር ይችላል ብለህ እንደምትሰጋ ጠቅሳልኛል። እስቲ እዛ ላይ ትንሽ ፎከስ አድርገህ ብትናገር ደስ ይለኛል። ቀጣይ ውጤቱ ምንድን ነው ብለህ ነው የምትሰጋው? ጦርነት ይፈነዳል የሚል ስጋት ነው? ያንንስ ጦርነት ትግራይ ልትሸከመው የምትችል ነው? ምንድን ነው እዛ አካባቢ ያለህ አሰስመንት? አንደኛ እኔ እንግዲህ ወታደር ነኝ፣ ጦርነቱን መርቻለሁ። እንግዲህ ጦርነት አውቃለሁ የሚል ሀሳብ አለኝ። አሁን ደግሞ ለትግራይ ጦርነት አያስፈልገውም የሚል በጣም ጽኑ የሆነ አቋም ነው ያለኝ። ኢቭን ለጦርነት ምክንያት ቢኖርም አሁን የትግራይ ህዝብን ወደ ጦርነት አይገባም የሚል እንትን አለኝ። ዛሳይ በተቻለ መጠን የሰላሙን አማራጭ እስከ መጨረሻው የመጠቀም ነገር ማለት አለበት እንጂ ጦርነት እኮ ስለፈለግከው ብቻ አይደለም መምጣት ያለበት፣ ወይም የሚያስደስት ሁኔታዎች መሆን አለበት፣ ወይም ምክንያቶች መኖር አለበት። ከዛ ሲምፕል ነገር ነው እኮ እኔ አሁን በህይወት ያለ ነው እኮ አይደለም። ከክርስቶስ ልደት በፊት የነበሩ የነሱ አዘንትቶችም አሉ። ምን አስበህ ወደ ጦርነት እንደምትገባ ራሳችን ማወቅ ይኖርበታል። እኔ አውቃለሁ ስለ ራሳችን እላለሁ፣ ስለ ሌላኛው ወገንም በጥልቀት አውቃለሁ እላለሁ። ከዚህ አንጻር ነው ይህን በደንብ ካወቅ ከዚህ ተነስተን የምንወስነው ነገር ከሆነ በጣም ትክክለኛ ይሆናል። ግን ከዚህ የማይነሳ ውሳኔ ግን ትክክል አይሆንም የሚል ሀሳብ ነው ያለኝ እና አሁን አያስፈልገንም የሚል ሀሳብ አለኝ። አንደኛ ይታወቃል እኮ የጦርነት ማግስት ያለ ትራማ ነው ያለው። ከዛ ፖለቲካውም አዋክቦታል፣ ህዝቡ አዋክቦናል፣ ሁላችንም ሊደርሽፑም ዩኒፋይድ አይደለም። ህዝቡም ጋር የተፈጠረ ነገር አለ፣ ዝግጁነትም አለ። ስግነት እንግዲህ የህዝብ በአስተሳሰብ ዝግጁነትም አለ። ከዚህ ጋር በተያይዞ አንተ ጦርነት አድርግበታል የምትለው ደከም ያለ ቢሆንም ከራስ ጋር ነው መጠንከርም መድከም በተነጻጻሪ ነው እንጂ አነጻጽር ከራስ ጋር ወይም ነው እንጂ ለብቻ አይደለም የሚለው። ከዛ ተሳይ አይገባም የሚል ትናለኝ እኮ አሁን እንግዲህ ያው የትግራይን ሁኔታ ተመልክተን አሁን ያለችበት ሁኔታ እንግዲህ በራሱ ከፖስት ወር
ጦርነቱ ቆሟል ተብሎ ከታመነ ማለት ነው በጣም በጣም ብዙ ማህበራዊ፣ ፖለቲካዊ ችግሮች፣ ኢኮኖሚያዊ ችግሮች ያሉበት ነው። ፕላስ አዲስ አበባ ያለው አካልም በምንም አይነት ሁኔታ ቅድም በጠቀስካቸው የሰራተኛ ደሞዝ ጭምር በመከልከል ህብረተሰብ መቅጣት የሚፈልግ ከሆነና ይህ ሁኔታ የማይለወጥ ከሆነ ምንድን ነው የትግራይ አማራጭ የሚል ጥያቄ ይነሳልና ነው። ታዲያ በዚህ ሁኔታ ሟምተን እንለቅ ወይ የሚል ጥያቄ ነው የሚነሳው እና እሱን በተመለከተ እንደው ቅድም ነካክተኸዋል፣ ግን የበለጠ እንድትልበት ፈልጌ። አሁን የኔ ስጋት ልንገርህ፣ አሁን መዋጋት የለብንም የሚል ስጋት ሲሪየስ እምነት አለኝ። ከዛ አሁን ትግራይ ስናይ ደግሞ ሎካሊ አይደለም ትግራይ ውስጥ ብቻ ሆነን ስለ ትግራይ ብቻ አይደለም ማሰብ ያለብን። ትግራይ እንግዲህ በዚህ ያለንበት ሪጅን ውስጥ ያለችው ናት። እዚህ ነው ዓለምም አለች። ስለዚህ እሱንም እንትን ማድረግ ይኖርብናል። በቃ በጣም ሎካል ሆነ እዚህ አድገን የተበሳጭተን እዚህ ዘጋን እዚህ ያንትን አድርገን አይደለም እንትን የምንሆነው። ስለዚህ እናስባለን፣ ይቅርታ እናስባለን በዚህ ልጅን ምን ጥሩ ነገር አለን፣ ምን ጥሩ ነገር ምን የሚያስቸግረን አለ። አሁን ትልቅ ዴቨሎፕመንት አለው፣ እሱንም ታሳቢ አድርጋለን። ሪጅኑም አሁን አመቺ አይደለም የሚል እንትን አለኝ፣ ውስጣችንም አመቺ አይደለም። ስለዚህ ያለው አማራጭ አለ። አሁን ፌዴራል መንግስት ደግሞ ማዕት ደተኖች ይዞ ነው እንትን ያደርጋል። አንደኛው አንዴ ነዳጅ፣ አንዴ የበጀት፣ አንዴ ምናምን እየነካካ ነው እንትን እንለቅ ወይ የሚል ነገር ይነሳል። ሁለት በጣም አስቸጋሪ የሆነው አማራጭ ናቸው። ጦርነት አማራጭ አድርግ ያለ ከዛ ውጭ ያለ አማራጭ ስ እንዲ ከዛ ውጭ ያለው አማራጭ መሟሟት ብቻ ነው እንዴ? እኔ እኮ ከቻልን እኮ ጥሩ ነው። እንዴት እንደምንዋጋም እናውቃለን። ማንችል ከሆነ ግን ምንድን ነው የምናደርገው? አሁን አንችልም ማለት ነገ አንችልም ማለት አይደለም። አሁን ያለንበት ሁኔታ ግን ጥሩ ባይሆን ይመረጣል። አሁን ይሄ ላይታች እያለ የሚመጣ ፖለቲካ ሳታየው እንደዚህ ብሎ እንዴት አድርገው ጦርነት እኮ በጣም ከባድ ነው። እንዴት አድርጎ ይመራል? ስለዚህ ምሰጋው ወደ መጀመሪያ ጥያቄ አንደኛው ያስተካክለናል ብለህ እንደገና ነባር መለሳናል ምናምን ብለህ በራሳችን ኢኒሽቲቭ የሚጀመር ነገር ነገር ስጋት አለኝ። ትክክል አይደለም ይልትላለኝ። ዝም ብለህ አይታወቅም ውጤቱ ወደማናውቀው አይነት ውጤቱ ወደማናውቀው አይነት ይወስደናል የሚል ሀሳብ አለኝ። ከዚህ አንጻር ትክክል አይሆንም የሚል አለኝ። ፌዴራል መንግስት በምን ኢንተርጋል አላውቅም፣ መንግስት አፈረሳቸው ምናምን ብሎ እንጃ በእግር በወታደር ይልካል ወይ ህግ አስከብራል ወይ አላውቅም። ግን ከዛ በታች ያሉ ብዙ ነገሮች ደግሞ አሉት። እነዚህ ብዙ ነገሮች ጠበቃዎች ያደርጋቸው ይሆናል። ኢንተርቬንሽኑ በሀይል ብቻ አይደለም የሚመስለኝ። ከዛ ሀይል ያልሆኑ ማዕት ነገሮች ይኖራሉ አሉት እኮ ስቴት ኢንስትሩመንትስ አሉት። ምክር ቤት ማለም የሚል አላውቅም። ብዙ ነገሮች አሉና እሱ ውጥረቱን የባሰ እንትን ያደርገዋል የሚል ሀሳብ አለኝ። ከዚህ አብዛው ትንሽ የጦርነት ሁኔታ መፍጠሩም አሁን ጥሩ አይሆንም የሚል ሀሳብ አለኝ። ለትግራይ አያመችም የሚል ነገር ነው። ስለዚህ ለትግራይ አሁን ያለው ሰላም እስከየት እንሄዳለን የሚል እዛ ላይ የመጫወት ነገር ግን የሚያስፈልገን ይመስለኛል። አሁን ያለው ሁኔታ ስላለው ጠቅሳል። ኦኬ፣ አንተ በሰራዊት መሪነትህ በመንግስት መሪነትህ ምክንያት ቅድም እንደጠቀስከው በትግራይም በሌላ በኩል ያለውንም ሁኔታ በጥልቀት እንደምታውቅ ጠቅሳል። ታዲያ የህወሀት አመራር ስሌት ምንድን ነው? የትግራይ አጠቃላይ ሁኔታ አሁን አንተ የገለጽከው ከሆነ የህወሀት አመራር ይሄን ለማድረግ ምን ደምሮ ምን ቀንሶ ነው የሚል ግምት ያው ግን ያንተ መረዳትህን ነው ልጠይቅህ የምችለው። በዋነኝነት እነሱ ናቸው መመለስ የሚችሉት። መድረኩን ለመጠቀም ከፈለጉ እንጋብዛቸዋለን። ግን እንዴት ነው እያሰሉ ያሉት? ምን ደምረው ምን ቀንሰው ነው የሚል ግምት ነው ያለ? እኔ እንጃ አለ ምክንያቶች እንዳሉ ይታወቃል። ለጦርነት ማስገባት የሚችል የተፈናቃዮች ጉዳይ አለ። እነዚህ የግዛቶች ጉዳይ አለ። እዛ ያለው ህዝብ
የሚኖርበት ሁኔታ አለ። አሁን እነዚህን ነው እነዚህ እንዴት ታያቸዋለህ የሚል ነው። ይሄ የጦርነት ምክንያት ሊሆን እንደሚችል ይገባኛል። ከዛ እኔ እንጃ የሁኔታ ግምገማ ልዩነት ይኖራል ወይ ስለ ራስ እና ስለ የምትዋጋው ኃይል እንዴት አድርገህ እስከ ሁለቱም እንትን ትክክል እውቀት አለ ወይ ትክክል ምክንያት ዋና መነሻ ቀላል ነው። ራስን ወቅ ራስን ወቅ ናት። በትክክል ከዚህ ትክክለኛ ድምዳሜ መነሳት አለበት ነው የምትፈልግ ከሆነ ይሄ ስለጎደለ የቀማላህ በኋላ ምናምን አይደለም። አንዳንዱ ትናንሽ ነገሮች ናቸው። በዋናነት ግን እንትን ማድረግ ያስፈልጋል። ሌላው ከማን ጋር ሆነ ነው፣ አንተስ ከማን ጋር ሆነ ነው፣ ምን ኢንተረስት ይዘህ ነው፣ ምን ጥቅም ለማሳካት ነው የምትፈጥረው ወዘት የሚሉ ነገሮች ማለት የሚነሱ ነገሮች አሉ። እዛ ላይ በደንብ ቢታይ ጥሩ ይመስለኛል። በአጠቃላይ ግን ለመጠየቅ ትችላለህ። እነሱን አማኑኤልም አንድ ጊዜ ቀርቦ ነበር፣ ሁለተኛ ልጠይቀው ትችላለህ። እኔ እምነት ግን እስካሁን ድረስ ያለው ምዘና ስለ ራሳችንና ምዘና ስላለኝ አሁን ትንሽ እንትን ማድረግ ያስፈልጋል። ትንሽ ራሳችን የቤት ስራ አለን። አሁን ያለው ፖለቲካ ራሱ የቤት ስራ ነው። እሱ የሚፈጥረው ትራማ አለ ከነበረው በተጨማሪ አሁን ይሄን አስተካክለ ይሁን እንትን አድርገህ በቃ ነባሩን መልሼ ምናምን ስላልክ ኢንታ ተዘጋጅተሃል ማለት አይደለም። እሱ የሚፈጥርበት ድክመትም አለ። ወይም እዛ አምባጓሮ አተካራ ውስጥ ገባ እንትን ማለት አይደለም። እያንዳንዷ በመሀል የምትፈጠረው ግጭት፣ አለመግባባት የምትፈጥረው ቁስል አለች፣ የምትፈጥረው ትራማ አለ። በተለይ በጣም ይሰጋል የትግራይ እንደገና ተከፋፍቷል እንደገና ችግር እንዳይፈጠር የሚል በጣም ስጋት አለ። ይህ አይነት ሁኔታ በቃ አንድ ጠርጋለሁ ሌላውን ጠርጋለሁ ስለዚህ የሚባል ነገር አይደለም ያለው። ስለዚህ ድክመት ነው እየፈጠረብን ያለና ሁሉንም አያይዤ ሳየው ትንሽ መረጋጋት የሚያስፈልገን ይመስለኛል። በዚህ ሂደት ደግሞ የሚሻሻሉ የውስጥም የሪጅኑም የሀገሩም ሁኔታዎች ካለም እዛ ኢንጌጅ እያደረግ ማየት ያስፈልግ ይሆናል። ጦርነት ብቸኛ ማለት ዛሬ ካላደረኩ የሚል ነገር የሚሆን ነገር አለ። ትክክል አይመስለኝም። ብቻ ነ የማጠቃለያ ጥያቄዎችን ነው ቀጥሎ ማቀርበው። በስከዛሬ የፕሬዚደንትነት ቆይታ ሪሊ ለትግራይ በተጨባጭ ምን ፈይደሃል ብለው ለሚጠይቁ ሰዎች የምትላቸው ምንድን ነው? ይሄ ለአንድ ዓመት የፕሬዚደንትነት ስልጣን መረከብህ የትግራይን 1 ዓመት ወስዷል ወይ የትግራይን 1 ዓመት ሰርቋል የሚል አስተያየት አለህ ወይስ ያሳካሁት ነገር አለ የምትለው አለ? አሻራህ ወይም መታወሻህ ምን የሚሆን ይመስልሃል? አንደኛው አትሊስት ጦርነት አልገባንም፣ አትሊስት ወደ ግጭት አልገባንም። ያጋጠመ ጦርነት የለም። ግን ቶክስ ማለት ነው ጦርነት ከጦርነት በመለስ ያሁን ተጽዕኖዎች ግን 1,000 ሞት አሉ። ልክ እያንዳንዱ ዜጋም ፍራስትሬት የሚያደርጉ ነገሮች አሉ። ትንሽ ጡረተኛውም፣ ትንሽ ባንክ ያስቀመጠውም፣ ባለሀብቱም ሁሉንም ፍራስትሬት ያደረገ ነገር አለ። ግን ወደ ሌላ ጦርነት ሳንገባ ቆይተናል የሚል አለኝ። አንድ ሁለተኛው እንግዲህ ለመንግስት ራሳችን ፕሮሞት አላደረግንም። የተሰራ ያዝ አትሊስት ስቴብል የሆነ ካቢኔ እየወሰነ የሚሄድ ስራም የተቻለው በጣም ከፍተኛ ውጥረት ኢንፋክት ትልቅ የበጀት ችግር ትልቅ ጉድለቶች እያሉ ችግሮች እያሉም ጥሩ ሰርተዋል የሚል እንትን አለኝ። በተለይ ከብዙ ሴክተሮች አሁን መንግስት እንትን የሚላቸው ከትምህርት ሻውም ከውሃውም ከምናምንም ሲታይ ለምሳሌ ጥሩ ተሰርቷል የሚባል ይሄ ዲናይ መደረግ ያለበት አይደለም። ትንሽ መንግስቱ አሁን ቀደም ብለው የነበረው አለ በመጀመሪያው ጌታቸው እያለ ትንሽ እንትን ይበዛብን ነበር እና አለመረጋጋት ካቢኔው ጭምርም የካቢኔ ስብሰባም እና ካቢኔው ጋር የሚነሳ
ነገር ውስጥ ካቢኔው የነበሩ ግራ ቀኝ የሚሉ ነገሮች ነበሩ። እቅድም ፎርዛት ማተር አልነበረንም። አሁን እቅድ ይዘን እቅዱን እየመገመገም እየመዘን ሄደናል። ከዛ አንጻር ትንሽ የሚያኩራራ ባይሆንም ትንሽ የመንግስት ሽታ አይነት እንዲኖር አድርገናል በተለያዩ መንግስት ስራዎች። ኢንፋክት እነዚህ ከፌዴራል የሚመጡት የደሞዝ፣ የበጀት፣ የነዳጅ፣ የባንክ ምናምን ባይኖሩ እነዚህ እቀባዎች ባይኖር ኖሮ እነዚህ ማዕቀቦች ባይኖር ኖሮ የተሻለ እንትን ያደርግ ነበር። ምንም በሌለበት ነው ሰራተኛው እየሰራ ያለው። አሁን ሌላው በጣም መሰረታዊ የሆነው ዛሬ ለምሳሌ የወሰነው የፉድ ኢነርጂ እና ወተር ኔክሰስ የሚለው ጥናት አድርገን እንትን ያደርግ እዛ ላይ በጣም ዛሬም እነሱ ጋር በካቢኔው ጋር እንገጽ ነበር። እኔ ረጅም ጊዜ ይሄኛውን ማሳካት ነው አሳካቻው ከምላቸው ነገሮች አንዷ ዛሬ የወሰነው ነገር ነው። ያልተሳኩ ነገሮች አሉ በጣም ከፍተኛ። ህዝቡ ከጭንቀት አልወጣም። ህዝቡ ከተፈናቃዩ ተስፋ የሚያስቆርጥ ነገር አለ። የባንክ አለ ባንኩ ኦልሞስት በራሱ ገንዘብ 1,000 ለማውጣትም ሲሰለፍ በጣም ፍራስትሬት ነገር ነው። ነዳጅ የሌለው ትራንስፖርቱ በጣም እየጨመረ እንትን ነው እና እንደ መንግስት እዚህ ባልኖር የምትላቸው ነገሮች ደግሞ በጣም ብዙ አሉ። ህዝቡ ጋር ያለው ችግሮች እና ተደምረህ ስታየው ኦልሞስት ሳይለንት የሆነ ቶክ ባይኖርም ይሄ አሁን ይሄበት ያለው ከፍተኛ ችግር ህዝቡ ጋር እንዳለ ይቆራረጥ ይሰማል እንደሆነ አውቃለሁ። እሺ እሱ ነበር አሁን ጥያቄ። ታዲያ አሁን በአዲስ አበባ ባለው ቡድን በኩል ነዳጅ ሲከለከል፣ በጀት ሳይለቀቅ፣ ብዙ በጣም ፖለቲካል ዳያሎግ ሳይጀመር ሲቀር፣ የፓርቲ ፈቃድ ሲሰረዝ ምን ሲል ጦርነቱ ከወደ ትግራይ በኩል እንዲጀመር የሚደረግ ግፊት ነው። ያንተ ማስተያየት ምንድን ነው? እዛ ላይ ልትናገርበት የምትችል ከሆነ ጦርነቱ ከወደ ትግራይ እንዲጀመር የሚል ሀሳብ እኮ የለኝም። ግን ፈርዘር የማዳከም እንደዛ አይነት ነገር ነው የማየው እንጂ ጦርነት ምክንያት ሆናቸው ወደ ጦርነት እንድንገባ አይመስለኝም። በጣም እንደ ሶፍት የሚባሉ እንትኖች ጥይትም አይደለም ምንም አይደለም። በቃ እነዛ ተናርጎ እዛ ማዳከም ነው የሚመስለኝ። ባንኩን መጠቀም የማይችል የነዳጅ ማግኘት የማይችል በጀት ማግኘት የማይችል መሰረታዊ መብቶቹ የተገፈፉበት ፖለቲካሊ ኢንክሉድድ ያልሆነ ግዛቱ ያልተመለሰለት እና ብዙ ምክንያቶች ያሉት ህዝብ የሆነ ነገር ማድረግ አለብን ወደሚል እንዲገፋ ምናልባት ሃርድ ላይነርስ በፖለቲካ ውስጥ የበለጠ ድምፅ እንዲኖራቸው ያደረገ ነው የሚል አስተያየት ከዚህ ቀደም ይጠቀስ ነበርና ነው በተለያዩ የጊዜ አስተዳደሩ ባለስልጣናት በተለይ በአቶ ጌታቸው ረዳ ጊዜ ይነሳ የነበረ ነገር ስለሆነ ነው። ከዛ ጊዜ ጀምሮ የተንጠለጠለ ነገር እንደ መጨረሻ ሪሊ የኢትዮጵያ ህዝብ ስለ ትግራይ ህዝብ የተቀረው የኢትዮጵያ ህዝብ ስለ ትግራይ ህዝብ ቢያውቅለት የምትለው ምንድን ነው? አሁን የአዲስ አበባ ላይ እነዚህን በጣም አሉታዊና አውዳሚ ውሳኔዎች እየወሰኑ ያሉ ሰዎች ምን ቢያውቁ ትላለህ? የህወሓት አመራሮች ውስጥ ከግምት ማስገባት ያለባቸው ምን ትላለህ? ለሶስቱ አጭር መልእክቶች አስተላልፍልና ውይይታችንን እንፈጽማለን። የኢትዮጵያ ህዝብ ስለ ትግራይ ህዝብ ቢያውቅለት የምትለው ነገር ምንድን ነው? የኢትዮጵያ ስለ ትግራይ ህዝብ በዚህ የትግራይ ህዝብ ይታወቃል። የማሰብ ሁኔታ የት እንደማይሄድ እንትን ያደርጋል መታወቅ ይኖርበታል። እና እንደ ትግራይ ስናይ ዝም ብሎ እንደዚህ ያሉ እንዲገለጹ እንደዚህ መግለጫ ሰጡ አይደለም። ህዝቡ እንደ ህዝብ አለ። አሁን የጦርነት ምክንያት አለ። እኔ ሃድላይነር ምናምን የሚለው እኔ ራሴ እኮ የጦርነት ምክንያት አለ እላለሁ።
መፈታት ያለበት የጦርነት ምክንያት አለ እላለሁ እኮ። አሁን ዛሬ ነገ ሊባል ይችላል። ምክንያት እኮ በአንድ ወቅት እኮ ወደ ጦርነት የሚያስገባ መሆን አይቀርም ማለት ነው። አሁን ነው በምንም መንገድ የትግራይ ህዝብ ለጦርነት መወሰን ወደ ጦርነት ጋ መወሰን የለብንም ብለው ሴሪየስ መናገር እንፈልግ። ሁለተኛ ድርድር ሁሌ ምንድን ነው በድርድር ቁመና ባለህ አቅም ይወሰናል። አንዳንዴ ላትሰማ ትችላለን። መታሰብ ከሆነ አንዳንዴ ካልሰማን ወይም ደግሞ ኦኬ እሺ ብለን ይህን ነገር ጊቭ ኤንድ ቴክ በሚለው በመስጠትና በመቀበል ካልሄን ችግር ያስገቡናል የሚል አቅም ቢልድ ካደረግ የድርድር ቁመና ጥሩ ሆናል ማለት ነው። ጥሩ አለ ማለት ነው። አሁን እኮ የድርድር ባርጌኒንግ ፓወራችንም ነው የድርድራችንም እኮ ጥሩ ይሄ እንትን አሁን መዋጋት አንችልም። ሁለት ነገር ማሳካት መዘጋጀት አንድ ነገር ነው። ኦኬ ከዝግጅቱ እኩል ደግሞ ይኖርባል። አሁን በጣም ይቆራረጣል። አይ ቲንክ አሁን ይሰማሃል? ይህም ዘግቼ ተከታታዮቻችን ያው ይቅርታ እንጠይቃለን። ከኛ ቁጥጥር ውጭ ነው፣ ግን ስቲል ለተፈጠረው ኢንኮንቪኒየንስ ትልቅ ይቅርታ እንጠይቃለን። እየሞከርን ነው መልሰን ልናገኘው። እንግዲህ ትግራይ ውስጥ ያለውን ሁኔታ ነው የምታዩት። ይህንን የጊዜያዊ አስተዳደሩ ፕሬዚደንት እንኳን ስቴብል የሆነ ኢንተርኔት ማግኘት የማይችልበት ሁኔታ ነው። እሺ አሁን ይሰማል? የፕሬዚደንቱ ኢንተርኔት በዚህ ደረጃ መቆራረጡ ይገርማል እያልኩ ነበር። ይኸው ተመሳሳይ ችግር አቶ ጌታቸው ረዳም ላይ ነበር እና ኢንተርኔት እያገኛችሁ ስላልሆነ ነው ወይስ ዛሬ የተፈጠረ ነው የሚለው ነው። እሺ ወደ እየነገርከን ነበረ የድርድር አቅምን በተመለከተ። በመጀመሪያ ዛሬ የተፈጠረ አይደለም። ያው እንደዛ ነገር አለ። በተለይ አንዳንድ ወቅቶች ደግሞ ይበስበታል እና ምንድነው የድርድር ማለት ባርጌኒንግ ፖዚሽን በአቅም ጋር እዛ ጋር ያለን ድክመት አንዱ ችግር ነው። ምክንያቱም እሱ ነው ትንሽ እንደ ባንኩም አንዴ ነዳጅም አንዴ የደሞዝም ምናምን እያለ ያለው ያ ነው። ምንም እንትን የምናደርግ አይነት አይደለም ሆነን ያለ ነው። ስለዚህ በዚህ ሁኔታ ምንድነው ማድረግ ያለብን? ምክንያት ቢኖር ለጦርነት የሚሆን ምክንያት ቢኖርም አትሊስት በአንድ በኩል በሰላም ሂደት የሚፈለግ በዛ ልትሄደው የምትችል ርቀት እያደረግ ግን ሞት ፕሮባብሊ ሳይፈታ ሲቀር ደግሞ ሌላ አማራጭ ኃይል አማራጭ ሊኖር ይችላል። ከዛ መደራደር አቅም የኃይል ብቻ አይደለም፣ የፖለቲካሊ ነው። መከፋፈል እኮ አንዴ እንደጌታቸውን ይሄ ያለው አለመረጋጋት ወዘተ ራሱ እኮ እንደ ድክመት ነው ሆኖብን ያለው እና ከዚህ ጋር በተያያዘ ደግሞ ሌላው የዝግጅት ቁመታችን እንትን ብናሻሽል ጥሩ ተደራዳሪዎች እንሆናለን። ከዛ በመለስ ግን ዝም ብለህ መዋጋት ስለፈለግ አይደለም። የመደራደር ቁመናችን እስካላሳደግን ድረስ ማለት ነው። አንደኛ የሚደክመን ነገር ያለው ይሄ ነው። ሁለተኛ ይሄ የመደራደር አቅምም ቋሚ ዝም ብሎ እንደደከመ የሚኖር አይደለም። አንድ ሁለተኛ ደግሞ ዝግጅቱ አሁን ያለው ህዝቡ ትንሽ ጦርነት አያስፈልገውም አሁን ቋሚ የሆነ ነገር አይደለም እየገለጽ ካለት ምክንያቶችን ዞሮ ህዝቡ እንዲዘጋጅ ያደርጉታል። ይሄ ረጅም ጊዜ የሚወስድም አይደለም። ስለአሁን ነው እየገለጽ ካለት እና እስካልተፈቱ ድረስ እና ለኢትዮጵያ ህዝብ ስለ ትግራይ እንዲያውቅ የምትፈልገው ያልከው አንደኛ በእጅ ለጦርነት የሚያስገባ ምክንያት አለው እና እኔ እንደ አንድ ቪክቲም የሆነ ህዝብ ነው እኔ ጋር በምን መንገድ እንደ ህዝብ ይህን ታሪክ ያለው ይህን ኮንትሪቢዩት ያደረገ ህዝብ አሁን ላለበት ሁኔታ በምን መንገድ መደረግ የለበትም። ኢቨን አላደል እዚህ ከተማዎች አደጉ፣ ኢኮኖሚ አደገ ወዘተ የሚባለው ይሄ ራሱ ጤነኛ የሆነ ሁኔታ አይፈጥርም። በአንጻሩ የትግራይ ደግሞ ከተሞቹም ገጠሩም በቀጣይነት የሆነ
ችግር ውስጥ እየኖር ባለበት ሁኔታ ሌላውን ይሄ ስለተደረገ ይሄ ስላሸወረቀ የሰላም እንትን መቼም ይሄኛው የሰላም የራሱ ጠንቅ ነው የሚሆነውና በዚህም እየተጨማመሩ የሚሄዱ የጥላቻ የመገፋት እና የጦርነት ምክንያቶች እንዳሉ መታወቅ ይኖርበታል እና ህዝቡን ህዝብ ስቃዩ ከግምት ይግባለት የሚል ነው። የጸጥታ ቢሮ የህወሓትን አቋም እንደግፋለን የሚል መግለጫ አውጥቶ ተመልክቻለሁ። የጸጥታ ቢሮ በጊዜ አስተዳደሩ ቁጥጥር ስር ወይም በዛ መዋቅር ስር የነበረ ሆኖ ይሄንን መግለጫ ካወጣ በኋላ ጊዜያዊ አስተዳደሩ ሪሊ አለ ማለት ይቻላል። ጸጥታ የሚያስከብርበት መዋቅር እንኳን የጊዜያዊ አስተዳደሩን ህልውና ኔጌት ማለት ከተቃረነ ወይ ከተቃወመ የጸጥታ ቢሮ ሲባል እንግዲህ ሰራዊቱ አይደለም። ሰራዊቱ በየአይነቱ የወሰደው አቋም አለ ተመሳሳይ። ዞሮ የጸጥታ ቢሮ የሚባለው ድሮ የጸጥታ ቢሮ ይባል የነበረ እነዚህ ሚሊሻ ቤት፣ ጽሕፈት ቤት፣ ሌሎች ከጦር በፊት የነበረ አደረጃጀት ነው። አሁን የጸጥታ ቢሮ እያልን ያለ ነው ግን የሰራዊቱ በቀጥታ የሚመለከት ነው። የሰራዊቱ ነው እና የሰራዊቱ አደረጃጀት ወይም ሰራዊቱ ራሱ ያወጣ መግለጫ አይደለም ለማለት ነው። እሺ፣ ከመቀለ ለመውጣት የምትገደድ ይመስልሃል? የፕሬዝደንት ጽሕፈት ቤቱን ለመቆጣጠር ከወሰኑ ምን ሆኜ ለማን ትቼ ነው ከመቀሌ የማውጣው? ወዴት ትወጣለህ? አሚን። ከዚህ በፊት ሰዎች ከመቀለ ወጥተው ወደ ሌላ ቦታ ሄደዋል አይደለ? እሱ አይሆንም። አንደኛ ያ ነገር አይደገምም። አዲስ የፈለገው ይሁን ያ ነገር አይመጣም። እሺ እንግዲህ በጣም አመሰግናለሁኝ። አንድ የመጨረሻ ጥያቄ ተከታታያችን በዚህ በአንተ በስልጣን ዘመን ውስጥ በጸጥታና በፖሊስ መዋቅሩ በኩል በዜጎች ላይ በትግራይ ውስጥ የተፈጸሙ የሰብአዊ መብት ጥሰቶችን በተመለከተ ኃላፊነት እንዲወስዱ መደረግ ያለበት ነገር አለ ትላለህ ወይ? አላግባብ ሀሳባቸውን ስለገለጹ የታሰሩ በተለያየ ቦታ የታሰሩ የተሰወሩ ወዘተረፈ ሰዎችን በተመለከተ ያንን የፈጸሙ ሰዎች ተጠያቂነት ሊመጣ የሚችልበት እድል አለ ትላለህ? አይቀርም። አንደኛው ዜጋ ምንድነው ለምሳሌ ፖሊስ ነው አይደል? የሚያስረውም ፖሊስ ነው። እስካሁን ድረስ በዚህ ከጌታቸው ጊዜም ጀምሮ አሁንም በፖሊስ በሀሳብ ምክንያት የተለየ ሀሳብ ስላራመደ ወዘተ የሚል በዛ ምክንያት የታሰረ የተሳደደ እንደዛ የለም። አትሊስት ሌጋሊ እንደ መንግስት የኃይል ኢንስትሩመንት የህግ ማስከበር ማለት ነው። በዚህ ምክንያት ይህም የለም። ወታደራዊ መኮንኖች የግል እስር ቤቶች አቋቁመው የማይፈልጓቸውን ሰዎች ያስራሉ እንደሚያስሩ ይታወቃል። በዛ መልኩ የታሰሩም ሰዎች አሉ። ስለነሱ ወታደራዊ እስር ቤቶች አሉ። ወታደራዊ ፍርድ ቤትም አለ። አሁን ስላነሳኸው ተነጋግረን ነበር። በዚህ ምክንያቱ የሰራዊት አባል ስለሆነ ነው እንደዚህ ያደረግነው የሚል እንደዛ ነገሮች አሉና እኔ ጥሰቶች የሉም የሚል ነገር የለኝም።